እንዴት አደርሽ ማህደር? በጎ አደርሽ? በጎ ነኝ ይመስገን። በረታሽ? ደህና ነኝ፣ ምንም አልልም። አንቺስ እንዴት ነው? ጉዳዩን እንዴት አደረግሽው? እንግዲህ አዲስ ነገር ካለ ብዬ ፖሊስ ጣቢያ እየሄድኩ ቼክ እያደረኩ ነው፣ ግን ምንም አዲስ ነገር የለም። አይዞሽ እንግዲህ መበርታት ነው። የሆነ አዲስ ነገር እንደሆነ መገኘቱ አይቀርም። ይዘገያል እንጂ እውነት ተቀብራ አትቀርም ይባል የለ? ልክ ብለሻል። በርቺ እንግዲህ። የምናግዝሽ ነገር ካለ ደግሞ አውሪ። እሺ ወይዘሮ ሮማን አመሰግናለሁ። ለማንኛውም ሰላም ዋሉ። እኔም እሄድበታለሁ። የት ሂጂ ብለሽ ነው የተነሳሽው ለመሆኑ? አይ አንድ የምሰራው ጉዳይ አለ። በይ እንግዲህ ሰላሙ ሁሉ ይግጠምሽ። ደህና ዋሉ። በቃ አቤት ጆሮ ነው ወይስ የሰማሁት ሁሉ ልክ ነው? ደግሞ ምን ሆንኩኝ ልትይ ነው? ምን ሆንኩ ልትይ ነው ትይኛለሽ እንዴማ? ቆይ ከዚህ በላይ ምን እንደሆነ የፈለግሽው? እንዴት ተቅለስልሰሽ ታውሪያት እንደነበር አልታወቀሽም እንዴ? እና ምን ችግር አለው? ምን ይጎልብሻል አንቺ እሷን በሰላም ባዋራት? ቤት ፈልጊ ብለሻል ነበር። ቤት ፈልጋ ጭራሽ አለመውጣቷ ሳያንሳት ደግሞ እንደዚህ በፍቅርና በትትና ታውሪያታለሽ እንዴ? መቼም እየቀለድሽ መሆን አለበት። ምንም የምቀልደው ነገር የለም ኒሃ። እና ይሄ ትትና እዚህ ቤት ውስጥ እንደፈለገች እንድትኖር ፍቃድ መስጠት ነው ወይስ ምንድን ነው? እስከፈለገች ጊዜ ትኖራለች ያለ ማንም የለም። እሷው ራሷ ሲመቻችላት ራሱ መውጣቱ አይቀርም። ስለዚህ እስኪመቻችላት ድረስ እዚህ ቤት ትኖር ብለሽ እየፈቀድሽላት ነው? እንደዛ ነው ብዬ ልመንማ። እንግዲህ ቃደለች ዝም ብለን አውጥተን የምንጥላት ኒሃ። ምንም ቢሆን የሰው ልጅ ናት፣ ያውም ሴት ልጅ። አንቺ ራስሽ ሴት አይደለሽ እንዴ? እንዴት ነው ለሴት ልጅ የማታስቢው? ከዚህ ቤት ብትወጣ እኮ ጎዳና አይደለም የምትወድቀው። ይሄን ደግሞ ተነጋግረንበታል። በዛ ላይ ልጅቷ ገንዘብ አላት። ለመኖር አይደለም ለመስራት እንኳን እኮ የሚሆን በቂ ገንዘብ ነው ያላት። አለኝ አለችሽ እንዴ? እንደዛ ብላ ነግራሻለች? ባትለኝም መገመት አይከብደኝም። ደግሞ የሆነ ነገር ተፈጥሯል። የሆነ ነገር ከኋላ እየተከናወነ ነው እንጂ እንዲሁ ዝም ብለሽ ልውጥ ብለሽ እንደዚህ አትሆኝላት። ይኸውልሽ የኔ ልጅ ሰው ከላይ እንደምታየው አይደለም። አሃ ውስጧን ገልጣ ሳየችሽ? እስስቶና ተቅለሰለሰችብሽ? ለዛ ነው አይደል እንደዚህ የምትሆኝላት? አረቀስ እንዴ ምን ሆነሽ ነው? እንደነበረ እያሰጋለሁ የሚገብ እባክሽ ተይኝ። እማዬ ልታሳብደኝ ቆርጣ ተነስታለች። ደግሞ ምን አደረግሽ? የአንቺና የእናትሽ አለመመሳሰል እኮ ማብቂያ የለውም። ምን ባንስማማ ለእኔ ጉዳይ ብቻ ተጨነቄ መስሎሽ? ለሁሉም ለቤቱ ሰላም መጨነቄ ነው እንጂ። እስቲ ንገሪኝ፣ ምንድን ነው ያላስማማችሁ ነገር? ተይኝ አልኩሽ እኮ። ታዲያ እንደተውሽ ከፈለሽ ለምን ክፍሌ ድረስ መጣሽ? ሩሮሽን ልታሰሚኝ? አሃ ረበሽኩሽ መሰለኝ። ልሂድልሽ ታዲያ። እንዴ አረ ተረጋጊ። ትንሽ ላናድሽ ብዬ እኮ ነው። ለምን ቶሎ ትናደጃለሽ? እማዬ አበሳጨችኝ። አይበቃኝ ደግሞ አንቺ ልትጨምሪልኝ ነው እንዴ? እሺ ንገሪኝ፣ በምንድን ነው ያልተስማማችሁት? ማህደር እስካሁን እዚህ ቤት ውስጥ አለች። የሚገርምሽ ደግሞ ከዚህ ቤት የመውጣቷን ጉዳይ እማዬ ራሱ ሳታውቅ። ምን እያልሽ ነው? እንዴት ነው ልትተው የምትችለው? ተጨማሪ ሌላ ችግር ፈልጋ ካልሆነ በስተቀር እኮ። እኔም የሚገርመኝ እኮ እሱ ነው። ያው ተጨማሪ ሌላ ችግር ፈልጋለች ወይም ደግሞ አብዳለች እንጂ በሰላማማ እንደዚህ አትሆንም። ቆይ ምን ብላሽ ነው? በግልጽ ከኛ ጋር ነው የምትኖረው ብላ ነገረችሽ? እንደዛ ነው ያለችሽ? በዩ አልሸሹም ዞር አሉ እኮ ነው ነገሩ። ጭራሽ ደግሞ በጣም የሚያናድደው እኮ እንዴት እየሳሳችላት እንደምታወራ ብታያት ግርም ነው የሚልሽ። እየሳሳች ስትይ አልገባኝም። በቃ ሽሩሩ ማለት ነው። የት ልትሄጂ ነው? ምሳሽን በላሽ? ቁጭ በይ ፀሐይ ነው ምናምን እያለቻት ነው። እኔና ዳጊን እንኳን እኮ እንደዚህ አታወራ ነው። ምን ያስቅሻል? እንድትስቂብኝ እኮ አይደለም እሺ የነገርኩሽ። አይደለም ያው ሁኔታው እኔን ግር ብሎኛል። ግን አንቺ በጣም እየተናደርሽ ነው። እንዴት ነው የማልናደደው? ካሁን በኋላ እኮ ያቺ ማህደር የሚላት ልጅ እዚህ ቤት ልቆይ ነው እያልኩሽ ነው። እንዴት ማዘር ሊፈቅድላቸው አሉ? ማለት ምን ምክንያት ቢኖራቸው ነው? የኔም ጥያቄ እኮ እሱ ነው ቃል። እኛ ሳናቅ እዚህ ቤት የሆነ ነገር ከኋላችን እየተፈጠረ ነው። አዎ እኔም እንደዛ ነው የሚሰማኝ። ያለምንም ምክንያት ድንገት እንደዚህ ሀሳባቸው የሚቀይርበት ምክንያት ምንድን ነው? አውቃል። ቢያንስ አንቺ የተረዳሽን ይመስለኛል። ስለዚህ የሆነ ነገር ማድረግ አለብን። ምን እንድናደርግ ነው የምትፈልገው? እነ
እነዚህ ሰዎች ከማየ ኋላ ኋላ እየተከተሉ ራሳቸውን የሚከልሉበትን ነገር ችግሩን ማወቅ ይኖርብናል። እንደውም ሲመስለኝ ምክንያቱ ያለው ማየ ጋር እንዴ ማለት እንዴት ችግሩ እሷ ጋር ይኖራል ብለሽ ያሰብሽ? እኮ እስቲ አስቢ። እማዬ ዛሬ ላይ ከኔ ጋር አብራ ገጥማ እንቡር ትልና ነገ ላይ ደግሞ በቃ ብድ ትላለች። ታዲያ ይሄ ጤና ይመስልሻል? አዎ እሱን ልክ ነሽ። ምናልባት በሆነ ነገር አስፈራርቷት እንጂ እንዴት የራሷ ቤት እንዲበጠበጥ ፈልጋ ታኖራቸዋለች? እኮ እሱን እኮ ነው እማዬም ግን የሆነ ችግር አለ እምልሽ። አልገባኝም። ችግር የምልሽ እኮ ታዲያ እሱን ነው። ሲጀመር ቀድሞ ነገር እማዬን ያጠመድኩበት ነገር ካልሆነ በስተቀር ለምን እማዬ እንደምትሆንላቸው ይመስልሻል? የሆነ ነገር እየገባኝ ይመስለኛል። አውቃል። እኔ በዚች ልጅም ልክ እንደ ዲና መበጥበጥ አልፈልግም። የዲና ይበቃኛል። ካልሆነ ደግሞ ይሄን ቢለቀቂ ብር ብዬ ነው የምጠፋው። አንቺ ከዚህ ቤት ብር ያልሽ ቀን ከአንቺ ጋር አብሮ ብር ብሎ የሚጠፋ ሰው አለ። እሱም እኔ ነኝ ማለት ባክሽ። ወይኔም አንቺ እዚህ ቤት ከሌለሽ ለአንድ ደቂቃ እንኳን መቆየት አልፈልግም። ቤቱ አውሬ ሆኖ የሚበላኝ ነው የሚመስለኝ። ስለዚህ ልታግዥኝ የግድ ነው። አዎ አግዝሻለሁ እያልኩሽ እኮ ነው። አንቺ ለቤቱ መልካም እንጂ የምታስቢው መጥፎ ነገር እያሰብሽ አይደለም። ምን አለ ግን ሁሉም ሰው እንዳንቺ ቢረዳኝ። ግን ታውቂያለሽ ሁሉም ሰው መጥፎ ነገር እያሰብኩ እንደሆነ ነው እንጂ በጎ እያሰብኩ እንደሆነ የሚረዳ ሰው የለም። ይልቅ ማማረሩን ተይና ምን ልታደርገኝ ያሰብሽው እሱን ንገሪኝ። ምንም ማውቀው ነገር የለም፣ ግን የሆነ መንገድ እንደማይጠፋ እርግጠኛ ነኝ። ለምን ሳሚን አትጠይቂውም? ማለቴ አታውጣጭውም? የሆነ የሚያውቀው ነገር ካለ። አንቺ ልክ እኮ ነሽ። የሆነ የሚያውቀው ነገር አይጠፋም። አዎ እንደዛ ይመስለኛል። ያኔ እንኳን ከመክሊት ጋር የሆነ ቅርርብ እንዳላቸው አይተሻል። ደግሞ ማህደር ከውጭ የመጣች ቀን ሳሚ አይደል ይዟት የመጣ? አዎ አንቺ የሆነ ነገርማ ያውቃል ወይም ደግሞ የሆነ ፍንጭ ይሰጠኛል ብዬ ተስፋ አደርጋለሁ። አዎ እንደዛ ይመስለኛል። ግን ጥንቃቄ አድርጊ። እየሰለሉ እንደሆነ ካወቀ ሌላ መጥፎ ነገር ሊያስብ እንደሚችል ይታወቀኛል። ግድ የለም እንዴት መሄድ እንዳለብኝ እኔ ያውቃለሁ። የሚገርም ጉዳይ ነው። ይገርማል። ቀላል ነው የሚገርመው እንዴ? እኔ እኮ ምንም ነገር ስላልገባኝ ነው አርፌ መቀመጥ ያቃተኝ። ብቻ እንደ ሁኔታው ይሆናል። የእሱ ፍቃድ ከሆነ እውነታው ይወጣል። ያኔ የጠረጠርኩት ሁሉ ልክ ይሆናል፣ አሊያም ደግሞ ሌላ ይሆናል። ዋናው ጥርጣሬሽ ልክ መሆኑን አለመሆኑን አይደለም፣ እውነታውን መውጣቱ ነው እንጂ። አመሰግናለሁ ቃልዬ፣ የምር ለሁሉም ነገር አመሰግናለሁ። አልቀረብሽም። እሺ የሄድክበት ስራ እንዴት ሆነል? አው አሁን ጨርሼ መጣሁ እኮ ትንሽ እረፍት ላድርግ ብዬ ነው። ተሳካለ? አው ትንሽ ሽያጭ የሚደረግበት ንብረት ነበርና እሱን አስማምቼ ነው የመጣሁት። እንዴት ነው ደግሞ ሰሞኑን በጸሎት በርትተሻል? መቼ ሰንፌ ማቀው ነው አንተ? አሊያም እንግዲህ አጋጣሚ ነው ሰሞኑን በተደጋጋሚ እያየሁሽ ሊሆን ይችላል። እንደሱ ብትል ነው የሚሻለው። ከሱ ካንድዬ ውጪ ማን አለኝ ብዬ ነው ትላምለው። ቤት ውስጥ ማንም የለም እንዴ? ምን ነው ጭራ አለብኝ? ይሄ ቤት መቼ ደምቆ የሚያውቀውን ነው ጭራ ለምትለው። እንደው አንድ ቀን ሳት ብሎት ሞቅ ቢል አንድ ሳምንት ሙሉ ድባቱን ነው የሚለቅበት። ሊያም ቆየት ሄዳ ነው። የእሷን ነገር ተወው እባክህን። ነጋ ጠባ እኔን መነዝነዝ ነው ስሯ። አሁንማ ሰቀቀን የሆነችብኝ።
እንዴ ደግሞ ምን አገናኛችሁ? እናንተ እኮ እንደ እናትና ልጅ ሳይሆን እንደ ባለ ትዳሮች ነው የሚያነዛነዛችሁ። እኔስ ግርም የሚለኝ እሱ አይደለ እንዴ ዳጊዬ? ግራ ሆነችብኝ እኮ በአንዱ ሲሰለቻት በአንዱ ትለኛለች። ምንድን ያጨቃጨቃችሁ? ተው እባክህ፣ ምኑን ብዬ ምኑን ልንገርህ? ጭራሽ ማህደር ለምንድን ነው ከዚህ ቤት ማትወጣው ብላ እንዲሁ ስትነዘንዘኝ ነው ያለችው። እውነትም? ቆይ እሱን ነገር እንዴት አደረግሽው ግን እማዬ? ምን አደርጋለሁ የኔ ልጅ፣ እንግዲህ ነገርኳት። እሺ ነው ያለችኝ። እሷ እንግዲህ ከዚህ ቤት አውጥቼ አልጥላት። እና ደግማችሁ በስርዓት አላወራችሁም እንዴ? ይኸውልህ የኔ ልጅ፣ አንድ ጊዜ ምን አሰብሽ ብዬ ብጠይቃት ሁኔታዎች ሁሉ እንደተደራረበባት ነገረችኝና ጊዜ ስጭኝ ብላ አለችኝ። ከዛ እኔም ግድ የለም አልኳት። ምንም ቢሆን እኮ የሰው ልጅ ናት። አይ ጥሩ አደረግሽ። እናንተም ቸኩላችሁ ነው እንጂ እኮ እንዴት ሀዘን ላይ ያለ ሰው ምንም ሳይባል አውጥቶ መጣል ይቻላል? ተባረክ የኔ ልጅ፣ ልብ ያለውማ እንዳንተ ያስባል። ያቺ ቀልበቢስ ነች እንጂ እንዲቁም ስቅሌን የምታሳየኝ። አይ ይሄን ያህል እንኳን መጨከናችሁ አስፈላጊ አይመስለኝም። ዲና ማለት እኮ ያደራ ልጅሽ ናት። ማህደርም ደግሞ የእሷ እህት ናት። ታዲያ ምን ላድርግ የኔ ልጅ? ምን አለ አንተ የተረዳኸውን እሷን ብትረዳኝ እንዳንተ። እንደው ዝም ብላ ከሁሉም ጋር መቧጨቅ ከሁሉም ጋር ያያይዛታል። ለመሆኑ የት ሄዳ ነው? ምን አውቃለሁ ብለህ ነው? ተንቀጭቅዣ ቅድም ነው የወጣችው። እንደው ዳግዬ አፈር ስሆንልህ ሌላ ነገር ሳታመጣብኝ በፊት እንደምንም ብለህ አንተ አናግራት። የምን ችግር ነው ደግሞ የምታመጣው? ምን አውቄላት የሷን ሀሳብ። ቅድም እዚህ እንደምትቆይ ስነግራት ስትዝት ነበረ። ምን ይታወቃል የሷ ሀሳብ? ኧረ አትጨነቂ እማዬ፣ እኔ አወራታለሁ። አሁን ራሷ አመጣጤ እኮ እሷን ላናግራት ነበረ። የምን ጉዳይ ነው ቆይ የምታወራት? አይ የስራ ጉዳይ ነው። በዚሁም አጋጣሚ ይሄንንም አናገራታለሁ። እሺ እሺ በቃ የኔ ልጅ። እንዴ የኔ ልጅ ታዲያ የት ልትሄድ ነው የኔ ልጅ? ከሰዎቹ ጋር ስዞር ስለዋልኩኝ ትንሽ ፀሐይዋ ደካክሞኛል። ገብቼ አረፍ ልበል ብዬ ነው። በኋላ ደግሞ የሚሄድበት ጉዳይ አለኝ። እሺ እንዳሻ። ቃልም አለች የወጣች አይመስለኝም። በቤት ውስጥ አለች እንዴ? እኔ እኮ ስራ የልጅ መስሎኛል። አይ አለች። እንደውም ከቤቷ የወጣች አይመስለኝም። እዛው ክፍሏ እንደ አራስ ሴት ተወሽቃ ነው ያለችው። ምነው አሟት ይሆን እንዴማ? ኧረ ምን ያማታል? ቅድም ከእኔም ጋር ሲንሾካሾኩ ነበረ። ያ መደበቃ መር ሆኖባት ነው እንጂ። አይ እንደዛ ከሆነማ ወይ በቃ ልውጣ። ምን ነው? ለምንድን ነው እሷ ጋር ማትሆነው? አይ እኔ እኮ ትንሽ ስለተኮራረፍን እዛ ገብቼ መተኛቱ ምቾት ይሰጣታል ብዬ ስላልጠበቅኩ ነው። ታዲያ እሷ ምቾት እንዳታጣ ብለህ የራስን ቤት ጥለህ ልትሄድ ነው እንዴ? ይሄ ደግሞ ምን የሚሉት ደርሶ ማጨማለቅ ነው። አይማ ትንሽ ጊዜ ነው፣ ያው ንዴቷ እስኪበርድላት ድረስ። አይ እንግዲህ እኔ ልጅ አቁም። ሴቶች እንደሆነ የሚያቀብጧቸው ላይ አይመለሱም። ትንሽ ቆይታ ደግሞ እኮ ካላዘዝኩ ነው የምትለው። አይ አሁንም አዛዡ ማን እንደሆነ ማን አወቀ ብለሽ እዚህ ድረስ ጫማ ተለካክታችሁልኛል። ጭራሽ አዛዥ ካልሆንኩ እያለች ነው። ቆይ አንተ ምን ነክቶሃል? ከዚህ በላይ ምንድን ነው የምትጠብቀው ዳጊ? ችግር የለው፣ ሁሉንም ነገር ጊዜ የሚፈታው ይሆናል። አሁን ግን ድክም ስላለኝ እማዬ ትንሽ ልረፍ። ሁሉንም ለጊዜ መተውማ ስንፍና ነው። በኋላ ግን የማትወጣበት አዘቅት ውስጥ ነው የምትከትህ። ይልቅ እኔ የምልህን ሰምተህ ከወዲሁ መላ ብትፈልግ ነው የሚሻለው። ያው የምትሰማኝ ከሆነ እኔ ክፍል ወይም ያም ክፍል ገብተህ ተኛ። ሂድ በቃ እሺ። አይ በቃ ተይው፣ እንደውም እዚሁ ሶፋ ላይ አረፍላለሁ። የምሄድበት ቦታም ስላለ ብዙ አልቆይም። ጉድ እኮ ነው። ሰው በገዛ ቤቱ እንደዚህ ይጨቆናል? የራስ ጉዳይ ነው። አንተ ህፃን ልጅ አይደለም። ምን ቸገረኝ? ተያት እባክሽ፣ ደስ እንዳላቱ ነው። አንቺ ልጅ ግን ዛሬ ምን ሆነሽ ነው እንደዚህ ነገር የምትበይው? ተይም እባክህ። እቺ ማህደር የሚሏት ሴት ምንም እረፍት ልትሰጠኝ አልቻለች። እሷም ሆነች እህቷ እኮ እኛ ቤት ምን እንደሚፈልጉ ነው ግራ ግብት ያለ። እንዴ ደግሞ ምን ሆናችሁ? ምንም አይፈጠር ነገር አለ ብለን። ቆይ ሰው እንዴት በሰው ቤት እንደዚህ ሙጭጭ ይላል?
ያቺ እህቷም እንደዛ ነበር አዛዝ ታረገኝ ነበር። ተይኮ ነገር ስራቸው ሁሉ እኛም መበጥበጥ ነው። ይገርማል። ማህደር ሰላማዊ ሰው ነበር የምትመስለኝ። መስሎህ ነው? የሆነ ሴረኛ ነገር እኮ ናት። ያው ምን እንደምታሴር ነው እንጂ አልገባኝ። አሁንም ቢሆን እኮ እሷ ናት እንደዚህ አንጨርጭራ ያስወጣች። ከአንቺ ጋር ደግሞ እዚህ የሚያዳርስ ምን አገናኛችሁ? ቢሳሚ አንተ እኮ ምንም ስላልገባክ ነው እንደዚህ የምትለው። እኔ ሀዘን ላይ ናት የእህቷ ሀዘን ትንሽ ይተዋት ብዬ ብተዋት ጭራሽ እኮ የቤቱ ፈላጭ እሷ ሆነችብኝ። እንዴ ይሄን ያክል አይገርምም? በጣም እኮ ነው የሚገርመው። ገና እንግድነቷ ሳይለቃት ባሏን የነጠኳት ይመስል እኮ መግቢያ መውጫ ሳጣች። ቆይ ሰው እንዴት በሰው ቤት እንደዚህ ይሆናል? አይዞሽ በቃ ተረጋጊ ነው። አንዳንድ ሰው እንደዚህ ነው፣ ትንሽ መቻል ያስፈልጋል። እኔም እሱን ብዬ እኮ ብታገሳት ነው ትዕግስቴ የምትፈታተነኝ። አሁንማ ጭራሽ እኮ ከአቅሜ በላይ ሆነችብኝ። አንቺ ምን አስጨነቀሽ? አብራሻት ኖር፣ ለትንሽ ጊዜ ደግሞ መታገስ አይቅትሽም። ኧረ እኔ እንደዛ አይመስለኝም። ሀሳቡ ምን እያልሽ ነው? አዎ ሳሚ ሲመስለኝ የእህቷን ቦታ ተክታ ለመኖር ያሰበች ይመስለኛል። እስቲ አስበው ከእንደዛ አይነት ሰው ጋር አብሬ ስኖር። ኧረ እኔ አላደርገውም። እኔ መቼም አላደርገውም። ወይ ብርር ብዬ እጠፋለሁ እንጂ። ይሄን ያክል ነው? አንተ አብረህን ስላልሆንክ ነው እንጂ እኮ አብረህን ብትሆን ይገባክ ነበር። በእኔ ቦታ ሆነ ስላላየኸው። እና እንደዛ ከሆነ ምን ልታረጊ ያሰብሽ? አዎ ባይሆን እንደዛ ብለህ ጠይቅ። እሺ ይኸው ጠየኩሽ። ካንተ ጋር የምትግባባ ይመስለኛል። ማለት የሆነ የምታውቃት አይነት ነገር ነው የጠረጠርኩት። እኔ ማህደር እንዴት ማለቴ እንዴት ላውቃት እችላለሁ? ምን ነው ደነገጥክ? ታውቃታለህ መሰለኝ እኮ ነው ያልኩክ። ድንገት እንደዚህ አይነት ጥያቄ ስጠይቅኝ እኮ ምን አውቃ ነው ብዬ ደንግጬ እኮ ነው። እኔማ ምን አውቃለሁ። ያው ባለፈውም ከውጪ ስትመጣ አንተ ይዛት ስለመጣክና ያው ሳያችሁም አይነውሃችሁ የምትተዋወቁ ስለመሰለኝ እኔ አላውቃትም። እንዲሁ በአጋጣሚ የሆነ ነገር ነው። በቃ ሳሚ የማታውቃትም ቢሆን የሆነ ነገር እንድታረግልኝ ፈልጋለሁ። በእናትህ ካላስቸገርኩ። አረ ችግር የለውም። ምንድን ነው? ልጅቷ ማንነት እንድታጣራልኝ ፈልጋለሁ። ማለት የሆነ የጠረጠርኩት ነገር ስላለ ነው። ያው መቼም ብቻዋን አትሆን። በእናትህ ማን አብሯት እንዳላጣራለሁ። በቃ ይሄን ብቻ ነው የምጠይቂኝ? አዎ በእናትህ ይሄን የምታደርግልኝ ከሆነ ማረግልህን አታውቅም። ምን ታረጊልኛለሽ? የፈለከውን ሁሉ ነው ማረግልህ። የፈለከው አንተ ብቻ በደንብ አድርገህ ካጣራልኝ። አረ ምንም አያሳስብም የኔ ቆንጆ። በቃ አሁን ልሂድ፣ በኋላ አገኛለሁ። እና ቆይ የት ለመሄድ ነው ጥድፊያ? ቻው በቃ። እሺ በቃ ቻው። ሳሚ እቺ ልጅ አሁን ከሳመች ወደ መረብ እየገባች ነው ማለት ነው። በቃ እችላለሁ ነው ብለህ አይ ያቺ ደግሞ መጣች። እንደውም እኮ ተሰቃየሁ። እቺኛዋ ስትመጣ ያቺኛዋ ስትመጣ እንደው እንግዲህ ልቻለሁ። አንተ ወይ እያበድክ ነው እንዴ? ምን ነው ብቻህን እያወራህ እኮ ነው። ኧረ መስሎሽ ነው? እኔ አዲስ የወጣ የቱፓክ ዘፈን እየዘፈንኩ። የሞተውን ሞተዋል እንዴ? ዘይቶልሃል ድሮ። ይልቅ እና እንዴት ነበር ቀን? ምን አዲስ ነገር አለ? ኧረ እባክሽ ምንም የለም፣ ሁሉም እንደነበረው ነው። ያቺን ያምስ እንዴት ናት? ወይስ ተቀያየማችሁ? ስለሷ እኮ ምንም እየነገርከኝ ነገር አይደለም። ምን ማለቴ? ለምን ጠየቅሽ? ምን ነው አግኝታት ነበር እንዴ? ኧረ በፍጹም። ሁኔታ ግን የሚለው እንደተገናኛችሁ ነው። ኧረ እንደውም ስለኔ በደንብ ያወራችሁ ነው የሚመስለው። ቆይ ስለኔ ነገረችው ነገር አለ እንዴ? ኧረ መስሎሽ ነው እንጂ ምንም የለም። አንተን ያምን ስቀርባትም ሆነ ስትርቃት በእኔ ውሳኔ ነው። ከኔ ጋር ሰርታ ሀብታም ለሆነ የምትፈልግ ከሆነ እኔ ያልኩን ብቻ ታደርጋለህ ማለት ነው። አይ የምትል ከሆነ ትርፉ ድካም ብቻ ነው የሚሆንብህ። ኧረ በፍጹም አይ የምልበት ምንም ምክንያት የለኝም። እኔ የምፈልገው ገንዘብ እንጂ ምን አይደለም። ጥሩ አግኝታ ስለኔ ልጅን ነገር ሁሉ ትነግረኛለህ ማለት ነው። የሆነ የደበከኝ ነገር እንዳለ ግልጽ ነው። ያን ነገር ደግሞ አንተ ብትደብቀኝም እኔ በራሴ መንገድ ማግኘት እችላለሁ። በራሴ መንገድ ከማገኘው ደግሞ አንተ ብትነግረኝ ይሻል። ቢኖር ምን አስደበቀኝ ብለሽ ነው? ዛሬ ተገናኝተን ነበርና ጉንጬን ስማኝ ነበር እና እሱ ትንሽ ግር ብሎኝ ነው። እርግጠኛ ነህ? ለዛ ብቻ ነው? አዎ ማዬ፣ የምር ለዛ ብቻ ነው። በጣም ጥሩ አጋጣሚ ነው። እንደውም ዛሬ ፈለግኩክ እና ያገኘሁክ ስለዚህ ጉዳይ እንድናወራና እንድንነጋገር ነበረ። አሁን ደግሞ ጥሩ ወሬ ነው የነገርከኝ። ምን እንዳደረግ ፈልገሽ ነው? ሳሚ ኒያም ኃይለኛ ናት እና እኔ መሰለሉ አይቀርም።
እና አንተ ደግሞ መጀመሪያ ማድረግ ያለብህ ነገር እኔና አንተ መሀል ያለውን ግንኙነት በፍጹም እሷ ማወቅ የለባትም። አይ እሱ እንኳን መናገር የሚጠበቅብሽ ነገር አይደለም። ሁሌም ግን ማስታወስ አለብህ። ሲቀጥል ደግሞ ልትሰልለኝ ብታስብም ቀጥታ የምትመጣው ወደ አንተ ነው። ያ ማለት ደግሞ እርዳታ የምትፈልገው ካንተ ነው። ያኔ ደግሞ አንተ እኔ አድርግ ያልኩህን ሁሉ ታደርጋለህ ማለት ነው። ማለት አድርግ ምልን ስትይኝ አልገባኝም። ግልጽ እኮ ነው። እሷ የምትጠይቅ ጥያቄ እሷ የምትፈልገውን ሳይሆን እኛ የምንፈልገውን መልስ ትመልስላታለህ ማለት ነው። አየህ ሳሚ፣ ያንተ ስራ የሚሆነው የኔን ገጽታ መገንባት ነው። ኒያም ስለኔ የሚኖራትን ማንኛውንም አመለካከት ወደ ጥሩ መገልበጽ የምትችለው አንተ ነው። እኔ ደግሞ ውስጡን ቤት መልኬን አሳምራለሁ ማለት ነው። እርምጃችን የሚሆነው በስሜታዊነት ወይም ግንፍል በማለት ሳይሆን ረጋ ብለን ውስጡን በማናወጥ ነው የሚሆነው ማለት ነው። ይሄ በጣም የሚሰራ ጉዳይ ይመስለኛል። አዎ በጣም ይሰራል እና በዚህ አይነት ሁኔታ እንቀጥላለን ማለት ነው። እና ደግሞ ኒያም ስለኔ ያላትን አመለካከት በአንዴ እንድቀይር ሳይሆን ቀስ በቀስ እንድሸረሽር ነው ማድረግ ያለብን። መቼም ይሄንን ላንተ መናገር ያለብኝ አይመስለኝማ። አይ እሱን እንኳን አትጨነቂ። ዛት ማች የሚያሳስብ ጉዳይ አይደለም። በጣም ጥሩ። ሌላ ማወቅ ያለብን ነገር ኒያም እኔ እንድሰልል ከጠየቀች በኋላ በግልጽ እኔ እናንተ ብንተዋወቅም እሷ ፊት ግን እኔ እናንተ እንድንተዋወቅ የሚያደርግ ነገር እሷ ጥርጣሬ ስለሚፈጥርባት ማድረግ ያለብን አይመስለኝም። እንዴት ነው እንደዛ ማድረግ የሚችለው? ቀላል እኮ ነው። እሷ እንድትሰልለኝ ነው እንጂ የምታረገው እንዴት እንድትሰልለኝ እንደምችል አትነግረንም። ማለትም የስለላውን መንገድ ላንተ ትተውልሃለች ማለት ነው። ታዲያ እኔ ምን አይነት ነገር ላደርግ እችላለሁ? ማለቴ ምን ልበላት? አስብ እንጂ ሳሚ፣ ይሄን እንዴት እኔን ትጠይቀኛለህ? ይሄን አጋጣሚ እንዴት በጥሩ መጠቀም እንዳለብህ የምር ጠፍቶብህ ነው? አይ ማሰብ እኮ እችላለሁ። አንቺ ያሰብሽው ሀሳብ ካለ ብዬ ነው። ይኸውልህ ሳሚ፣ እሷ ይሄን ጥያቄ ስትጠይቅ አንተ ማድረግ ያለብህ ነገር ችግር የለውም ምናምን ነገር ብለህ እኔ ልትግባባኝ እንደሆነ ማስመሰል። ስለዚህ እንደ አዲስ እኔን ትግባባኛለህ ማለት ነው በእሷ አመለካከት። በጣም አሪፍ ይመስለኛል። አዎ ጥሩ ሀሳብ ነው ያሰብኩት። አየህ እኔ እናንተ ብንተዋወቅ እንዴት ተዋወቁ ምናምን ብላ ነገሩን መፈትፈቷ የማይቀር ነገር ነው። ስለዚህ እሷ ስራዬ እየተሰራልኝ ነው ብላ ስታስብ እኔ እናንተ ጨዋታችንን እንጫወታለን ማለት ነው። ያ የሚሆነው ግን አንተ ለኔ ግልጽ ስትሆንልኝ ብቻ ነው ማለት ነው። ነገርኩሽ፣ የኔ መታመን ጥያቄ ምልክት ውስጥ የምታስገቢ ጉዳይ አይደለም። በቃ እንደነገርኩ ነው ያልኩህን ሁሉ ነገር ከሷ ጋር ስትለያይ መገምገም ብቻ ነው ማለት ነው። ምን ስትይ ግን እንዲህ ያለው ብልጥ መንገድ አስብሽ? ሀዋ እኔም አንዷ ብልጧ ስለሆንክ ይሆናል። አዎ ብልጥ አይደለሽም ማለት እንኳን አይደለም። እና ምን ለማለት ይሆን ውዱ ሳሚ? አይ ነገሩ ሳይፈጠር እንደተፈጠረ እርግጠኛ ሆነሽ ይሄን ሁሉ እርምጃ መራመድሽ ነው የገረመኝ። የብልጥ አንዱ ባህሪው ቀድሞ የሚፈጠሩትን ነገር ቀደም ብሎ ማወቁ ነው። አንቺ ልጅ ግን ካሰብኩሽ በላይ በጣም ብልህ ልጅ ነሽ። የተፈጠረውን ችግር ለራስ ጥቅም መጠቀም ነው እንጂ ነገሩን ለመፍታት የምትሄድበት መንገድ ብቻ ብለህ ያስብል። ሁሉም ነገር ተቀብያለሁ። ክብርነቱ ሌላ የምትሄድበት ቦታ አለ መሰለኝ። አዎ የጨረስን ከሆነ ብሄድ ደስ ይለኛል። ትችላለህ። እኔ የምሄድበት ቦታ አለኝ። ታዲያ ብቻሽን ወሻ? አዎ ብቻዬን መሆን ስለምፈልግ ነው። አታስብ፣ ችግር የለውም። በቃ መልካም ቀን ይሁንልሽ። ለአንተም መልካም ቀን። በጣም ጥሩ ማህደር። እንደዚህ ነው እንጂ የተፈጠረን ችግር ለራስ ጥቅም መዋል። አሁን ኒያም ምን አለች ምናምን ብዬ ብጋተተው ሌላ ጥርጣሬ ነው የሚተርፈው። አታስብ ውዱ ሳሚ፣ ለሷ እያገለገልክ ቢመስልም ለኔ ግን በደንብ እየሰራልኝ ነው።